በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ሁላችን ኦርቶዶክሳውያን በዚህ ቪዲዮ ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ስያሜያቸውና ታሪካዊ አመጣጣቸውን የምንመለከት ይሆናል። ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ ፋሲካ ይባላል። ዘዳግም 16:2 ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። ሉቃስ 22 እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የሐዲስ አምሳል ነው። ይኸውም ሙሴ የእስራኤልን ሕዝብ ባሕረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብፅ የሲኦል የገሃነመ እሳት፣ የፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምእመናን ባሕረ ኤርትራ የባሕረ ሲኦል ምሳሌ ነው። ሰኞ ማዕዶት ይባላል። ጸአተ ሲኦል ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሙታን ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ ይባላል። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየህ አመንህን? ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ 20:27 ቶማስ የጌታ ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዝሙር አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከ12ቱ ሐዋርያት አንዱ ማቴዎስ 10:2-3 ቶማስ በአረማይክ ዲዲሞስ በግሪክ መንታ ማለት ነው። ዮሐንስ 20:24 ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ሥጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። ሉቃስ 24:39 ለማርያም መግደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶች ሥጋውን ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪ ገና ወደ አባቴ አላረግሁምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ዮሐንስ 20:17 ገቦ መለኮቱን የዳሰሰች እጁ በሕይወት ትኖራለች። በህንድ አገር ከታቦት ጋር በመንበር ላይ ትኖራለች። በየዓመቱ በእመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። ረቡዕ አልዓዛር ይባላል። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። ዮሐንስ 11:7 አልዓዛር የሞተው መጋቢት 17 ነበር። እህቶችም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ 11:44 ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሹሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ስንክሳር ግንቦት 27 አዳም ሐሙስ አዳም ሐሙስ ይባላል።
አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል አለ። ስለፈጸመው ዘፍጥረት 3:15 አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበር በቀሌምንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። ኩፋሌ 4:16 ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች በቁጥር 8 እንደሆኑ አንደኛ መቃብያን 28 የተወለዱት ልጆች ደጎችና ክፉዎች እንደነበሩ በአቤልና በቃይል ታውቋል። ዘፍጥረት 4:8 አዳም በዚህ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ ሚያዝያ 6 አርፏል። አርብ ቤተ ክርስቲያን ይባላል። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉም ምስጢራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉት ስያሜዎች ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር፣ በመስቀሉ ድህነትን እንዳሳየም፣ በቀራንዮ የሕንፃዋ መሠረት እንደተተከለላትና ሥጋ መለኮት እንደተቆረሰላት፣ ልጆቿን ከማፀን ዮርዳኖስና ከአብራ ከመንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በልቅሶና በዋይታ የሸኙትን፣ በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን፣ ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። ሉቃስ 24:1 እሁድ ዳግም ትንሣኤ። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ 20:19 ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። ምንጭ መዝሙረ ማኅሌት ወቅዳሴ ሥርዓተ አምልኮ ዘኦርቶዶክስ ተዋሕዶ የዮሐንስ ወንጌል አንድምታ ምዕራፍ 24 ከማኅበረ ቅዱሳን የተወሰደ። በድጋሚ መልካም የትንሣኤ በዓል ይሁንላችሁ። የሰላም የፍስሐ የደስታ ያደርግልን። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንዲሁም ሼር በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ።